ግን ቅድሚያ ሰጣቸዋለሁ ማለት ነው። እና ስለዚህ ነው እህታችን ኪድ የገባችው። በጣም የተወደደች እህታችን፣ የከበረ ጸጋ ያለባት የልጅ እናት የሆነች፣ የልጅ እናት ሲባል ልጅ ወልዳ እናት የሆነች ማለት ሳይሆን ልጅ ናት ግን እናት ናት። እና በጣም የከበረ ጸጋ ያለባት ለምድሪቱ ለታድሶ የምትጠበቅ እግዚአብሔር የሚጠቀምባት በጣም መልካም ልብ ያላት እህት ናት። እና እግዚአብሔር ረድቷት ደግሞ ወደዚህ ፕላትፎርም ድጋሚ ተመልሳለች። ጠፍታ ነበር አንድ ወቅት ላይ እና እኛ ቸርች ደግሞ በአካል መታገልግላለች፣ አበረታታናለች። በጣም ትልቅ ሸክም አላት። ከሰው ጋር ስታወራ ተራ ወሬ አይደለም የምታወራው፣ መንፈሳዊ ነገር ነው የምትናገረው። እና እዚህ ቤት ደግሞ ሐሙስ በቋሚነት እያስተማረችን የእግዚአብሔርን ቃል ዩቲዩብ ላይ ጭን ነበርና በጣም የከበረ የእግዚአብሔር ጸጋ ያለባት እህት ናት። እሷ ደግሞ ዛሬ ፕሮግራሙን እንግዲህ እሷው ከፍታ በጸሎት እሷው ያላትን ደቂቃ ያህል ታገለግለንና ወደ ስራ ትሄዳለች። ለሰዎች በሚመች መልክ ማድረግ አለብንና ቃልም እንዳያመልጠን በኋላ ላይ ሰላም እንባባላለን። በጣም ይቅርታ ይደረግልኝ። ኪድ ይቀጥይ። ፓስተር እግዚአብሔር አምላክ ይባርክ፣ ተባረክ። ብዙ እንደጅ አልጠናሁም። ኤኒዌይስ ሁላችንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? ታችን ላይ እግዚአብሔር ይመስገን ብትሉኝ ደስ ይለኛል። ምክንያቱም እግዚአብሔር በዚህ ማለዳ መመስገን ስላለበት። ባሎች ደህና ናቸው ወይ? ሚስቶች ደህና ናቸው ወይ? ልጆች ደህና ናቸው ወይ? ሁሉ ሰላም እንዴት ናችሁ? ሁሉን ደህና ያደረገ እግዚአብሔር ይባረክ። እንኳን አደረሳችሁ ለዚህ 3ኛ ዓመት በዓል። እንደው በምህረቱ ቢባል የዚህ ፕሮግራም እንትኑ ደስ ይለኛል። ምክንያቱም ምህረቱን ከናንተ ያላቋረጠ እግዚአብሔር አለ። ምህረቱን ከኛ ያላቋረጠ እና ሰው እጅ ላይ የተቀመጠ ምህረት ቢኖር ኖሮ የዚህን ያልቁ ነበርና እግዚአብሔር እጅ የተቀመጠ ምህረት ያለና በየቀኑ ይዘገንልናል፣ በየቀኑ ይሰጠናል እና አስተንፋሳችን እስከ ዛሬ ቀን እና ደቂቃ አለች። ስሙ ይባረክ። ጌታ ኢየሱስ ይባርካችሁ። በጣም እግዚአብሔር ስለረዳችሁ ጌታን እጅግ አድርጌ ነው የማመሰግነው። እርዳታው ከላይ ከሰማይ ስለተለቀቀላችሁ በየጊዜው በፊቱ የምትሆኑበትን ጸጋ ስላበዛ ለብዙዎች መጽናናት ምክንያት ስለሆናችሁ እግዚአብሔር አምላክ ይባርካችሁ ማለት እፈልጋለሁኝ። ፓስተርዬ በድጋሚ እንኳን አደረሳችሁ፣ በምህረቱ እንኳን አደረሳችሁ። በምህረቱ ጌታ ኢየሱስ ይባረክ። እንዲሁም አንድ ሰውን እዚህ መባረክ መጥቼ ከደጅ አያለሁኝ፣ ምን እየተከናወነ እንደሆነ ቼክ አደርጋለሁኝ እና አይና አንድ ሰው አለች እዚህ መካከላችን። እሷ ካለች ችግር የለውም ብዬ ሄዳለሁ፣ ችግር የለውም ብዬ ሄዳለሁ። እና አንዳንድ ጊዜ ቤታችሁን አምናችሁ ለሆነ ሰው ትሰጡትና ከዛ ሰንበዲ ልጆች ውስጥ ሲባል እከሊት አለች ብለን እንላለን አይደለ? እቤት ውስጥ ሲባል አይ ከሊት አለች እሷ እኮ ልብ የሚጣልባት ናት ምናምን ይባላል። እና እዚህ መካከላችን አንዲት እህት አለች። እሷ ካለች በቃ ብዬ የምለው እህት አለች። እና እህታችን ብሪቱ ጌታ ኢየሱስ ዘመንሽን ይባርክ። በጣም ብዙ ጊዜ ስለምሰማ ነው እና በየዕለቱ ልክ እንደ ቤትሽ ሳታቋርጪ ለትውልድ ስለምታደርጊው ቅንነትና አገልግሎት እግዚአብሔር አምላክ ጸጋውን ያብዛልሽ ማለት እፈልጋለሁ። ወገኖቻችን በቃ የዛሬ ፍቅራችሁ ለእኔ ይቅርና ለእሷ ብታደርጉልኝ ደስ ይለኛል በጣም እና በጣም ነው ምንወድሽ። ለዚህ ራዕይ ለምታደርጊው ለእያንዳንዱ ነገር እግዚአብሔር አምላክ ይባርክሽ። ጊዜን የሰጠ ሰው በጣም ትልቅ ነገር ነው የሚሰጠውና
እኔ ፓስተር አይበለውና በቃ ዋንዴይ ምናልባት ባይመቸው በራስሽ ከፍተሽ ራዩን እንደምታስቀጥ የቤት ልጅ በቃ የቤቱን አትሞስፌር የምታቂ ቤቱ ምን ሊል እንደፈለገ የምታቂ እህታችን ነሽና ዘመን ዘላለምሽ ይባረክ። በቃ እኔ ልባርክሽ እፈልጋለሁ ዛሬ ይሄን እንኳን ብዬ በወጣ ራሱ እንኳን በቂ ነው ለእኔና ለፓስተር ብዬዋለሁ። ስናወራ በውስጥ ብዬዋለሁ። እሷ ካለች ብዬ ነው እኔ የምለው። እሷ ካለች አይቼ ነው የምወጣው። ምናልባት አታውቁም እናንተ ብዬ ነግሬዋለሁኝና ብሪቱ ዳርቻሽ ይስፋ እንዲህ ብዬ ባርክሻለሁ። እኔ ታናሽ ነኝ፣ ከሁላችሁም ማንስ ነኝ፣ በሁሉ ነገር አንሳለሁ። ነገር ግን በቃ እግዚአብሔር አምላክ በሰጠኝ ጸጋ ባርክሻለሁ። እግዚአብሔር ዳርቻሽን ያስፋ። እግዚአብሔር በጤና ይባርክሽ፣ በረፍት ይባርክሽ። እግዚአብሔር ለትውልድ ምላሽ መልስ ያድርግሽ። በቃ የፈረሱ ቅጥሮች ጋር የምትቆሚ በቤተ ክርስቲያንና በትውልድ ክፍተት መካከል የምትቆሚበት ጸጋ፣ የምትማለጅበት ጸጋ እግዚአብሔር አምላክ ይልቀቅልሽ። እግዚአብሔር ያልወረሽውን ያስወርሽሽ። በቃ ያልወረሽውን ያስወርስሽ። አንኳክተሽ የማይከፈትልሽ ደጅ አይኖር። ጸለየሽ የማይመለሽልሽ የጸሎት ርዕስ አይኖር። እግዚአብሔር በሞገስ ይባርክሽ። እግዚአብሔርን በመፍራት ይባርክሽ። እግዚአብሔርን በመስማትም ይባርክሽ። እግዚአብሔርን በመንፈሳዊ ጥበብ እግዚአብሔር አምላክ ይባርክሽ። በጣም ሐሴት ስለማደርግ ነው ስለ አንቺ። አይበለውን ማለት በቃ በአካል ብንገናኝ እግርሽን አጥበን ጋቢ አልብሰንሽ በረከትሽንም እኛም ደግሞ እኛ ውስጥም ያለውን በረከት ብንሰጥሽ በጣም 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 በዚህ ራእይ ስም በጣም ደስተኞች ነን። ግን ጌታ ጀስት በቃ አራራቀን። ዋንዴ እግዚአብሔር ይሄንን ነገር ያደርግ አምናለሁ። ይሄንን ደግሞ እኔ ራሴ አደርገዋለሁ ብዬ አምናለሁኝና በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። አንቺ ለትውልድ በምትማልጂው ጸሎት ብዙ ትውልድ አምልጧል። መንፈሳዊ ዓለም ላይ ስራ ተሰርቷል። አትታክቺ፣ እየበረታሽ ቀጥይ። ሙሴ ሲያረጅ ጉልበቱ እንዳላላ እንዳልደከመ አይኖቹም እንዳልፈዘዙ እግዚአብሔር አምላክ በብርታት ዘመንሽን ይቋጭ ለማለት ፈልጋለሁ። ተባረኪ። we love you so much። በጣም ነው የምንወድሽ። በዚህ ራእይ ስም ልንባርክሽ እንፈልጋለንና ተባረኪ። ሌሎቻችሁም በዚህ አሜን። አላወቅኩም፣ ምንም አላሰብኩም። አሜን አሜን። ምንም አይሰማኝ። ተባረኪ። ለእኛ ስጦታ አድርጎ እግዚአብሔር ስለሰጠን እግዚአብሔር አምላክ ይባርክሽ። በእውነት በጣም ነው የምንወድሽ። በጉልበትሽ ስራ ተሰርቷል። እንትን እንዳለ እንዳታስቢ፣ የሆነ ሴጣን እንዳይሸውድሽ፣ በቃ ሰዎች እንዳይሸውዱሽ። ስራ ተሰርቷል መንፈሳዊ ዓለም ላይ። ይህንን አይኖቹ የተከፈተ ሰው ማየት ይችላል። እንወድሻለን፣ በጣም እንወድሻለን። እግዚአብሔር አምላክ ደግሞ ጊዜ ሰጥቶ ኢትዮጵያ በምትመጭበት ጊዜ ሁላችንም ተገናኝተን ፍቅራችንን የምንገላለጽበት ጊዜ እግዚአብሔር ይሰጠናል ብዬ አምናለሁ። በቃ እኔ ፓስተር ባይኖር ለዚህ እውነት በቃ ፓስተር ባይኖር አለች እሷ ብዬ በጣም ከመላቸው ሰዎች ትረስት ከማረጋቸው ሰዎች ፍቅሬንም ለመግለጽ እድል ስለሰጠኝ ጌታን እጅግ አድርጌ አመሰግናለሁ። አሹዬ ስላየው ደስ ብሎኛል። አዲስ ገና ኗሮት ጌትሽ ወንድሜ ስላየው ደስ ብሎኛል። ሀኒ ብላችሁም እግዚአብሔር አምላክ ይባርካችሁ። ዛሬ ከሰዓት አንጻር ነው ቀድሜ የገባሁት። በጠዋት ፍትፍት ጥሩ ነው። እግዚአብሔር አምላክ እንግዲህ
የቃሉን ማዕድ የቃሉን ወተት ያጠጣናል እና ነፍሳችን ትፋፋለች ብዬ አስባለሁኝ። ፓስተር ከጠየቀኝ በኋላ ረዥም ሰዓት እሺም እምቢም አላልኩኝም። ምክንያቱም ምን ሊል እንደፈለገ መንፈስ ቅዱስን እየጠየቅኩት ስለነበረ ሙልት ሲልልኝና ልቤ ውስጥ ይሄ ቃል በጣም እየጮኸ ሲመጣ እሽታዬንም የገለጽኩለት። ለምን እናንተ ጋር መጥቼ ዝም ብዬ ከስጋዬ አገልግያችሁ በኋላ አባቴ ፊት ማን አላልኩም ያላለውን ብዬ ማለት ነው። እና አባቴ ፊት ማን ይቆምልኛል? እኔ ነኝ የምቆመው እና የምጠየቅበትን ቃል ማካፈል ስላልፈለኩኝ ነው። ልቤን ስለሞላው ግን ይህንን ቃል ጌታ ውስጥ ኮንፈርም ሲያደርግልኝ ነው እሺ ብዬ ይህንን አገልግሎት የተቀበልኩት እንጂ ከኔ በእውቀትም በብዙ ነገር የሚበልጡ ወንድሞችና እህቶች መጥተው ያገለግሏቸዋል በዚህ በተከታታይ ሳምንታት። ዛሬ እንግዲህ ጩሁ በሚል ርዕስ ነው ማካፈላችሁ። ግን ጸሎት መጀመሪያ የቃሉን መንፈስ እንድናገኝ ጌታ ኢየሱስ እንዲረዳን እንጸልያለን። ቅዱስና የተወደድክ የዘላለም አባት እግዚአብሔር በልጅ በኢየሱስ ክርስቶስ በኩል እናመሰግንሃለን። ብዙ ክብር፣ ብዙ ምስጋና፣ ብዙ ስግደት ላንተና ላንተ ብቻ ይሁን። እዚህ ቤት ስላልተቋረጠው ምሕረት እናመሰግንሃለን። እዚህ ቤት ስላልተቋረጠው መንፈስ እናመሰግንሃለን። እዚህ ቤት እግዚአብሔር አምላክና አባት ሆይ ብዙ ትውልድን በዚህ ቤት እግዚአብሔር ሆይ ስለምታድን እያዳንክም ስላዳንክም እናመሰግንሃለን። እግዚአብሔር እንወድሃለን፣ እናመሰግንሃለን። በምህረት ቀጥለናል፣ በምህረት ቆመናል። ስምህ የተባረከ 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 ይሁን። ክብር፣ ምስጋና፣ ታላቅነት ለአንተ ብቻ ይሁን። አባቶ በዚህ ማለዳ ደግሞ በፊት እንመጣለን። በኢየሱስ ስም የቃል ማዕድ በኢየሱስ ክርስቶስ ስም እንዲዘረጋለን። ነፍሳችን ካንተ ድምፅ ሰምታ እንድትፋፋ እግዚአብሔር ሆይ የመነሳት የመለወጥ እንደገና ወደ አንተ የመገስገስ እንደገና የማገልገል እንደገና የመቆም አቅም እንዲሆነ እግዚአብሔር አምላክና አባቱ ቃሉን ላከ ፈወሳቸው ተብሎ እንደተጻፈ መድኃኒት የሆነውን ቃልህን እንድትልክልን እያንዳንዳችንን እንድትፈውሰን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አባ መንፈስ ቅዱስ ስጋ ጸጥ ይበል፣ ደም ጸጥ ይበል፣ የሰው እግዚአብሔር ሆይ ነገር ጸጥ ይበል። መንፈስ ቅዱስ አንተ ተናገረን። በዚህ ሰዓት ስፍራውን አንተ ተቆጣጠር፣ ጊዜውን አንተ ተቆጣጠር። እኔም ባሪያህም የምናገርበትን ጥበብ አንተ በተናገርከኝ ቶን ልክ መናገር የምችልበት ጥበብ ማስተዋል እንድትሰጠኝ በኢየሱስ ስም ጸልያለሁኝ። ክፉ የጨለማ ኃይል ሁሉ በልጅ በኢየሱስ ክርስቶስ ስምና ስልጣን የተመታ ይሁን። እግዚአብሔር ሆይ እያንዳንዳቸውን አእምሯቸውን ልባቸውን ሁሉ ክፈት። እግዚአብሔር ሆይ ቃለ በኃይል በኢየሱስ ክርስቶስ ስም ይለቀቅልን። ስለ ሁሉ እናመሰግናለን። ክብር ምስጋና ላንተና ላንተ ብቻ ይሁን። ሃሌሉያ። ኢየሱስ ጌታ ነው። ዛሬ እንግዲህ የማካፈላችሁ የእግዚአብሔር ቃል ጩሁ በሚል ርዕስ ነው። ጩሁ ጩሁ። ብዙ ጊዜ ጩኸት እንዲሁ ዝም ብሎ የሚመጣ አይደለም። አንዳንድ ጩኸቶች ከድንጋጤ፣ አንዳንድ ጩኸቶች ሁኔታን ካለመቀበል፣ አንዳንድ ጩኸቶች ደግሞ ግፍ ሲበዛ፣ በደል ሲበዛ ሰዎች በውስጣቸው አምቀው ሲከርሙ ያ ያመቁት ነገር ደግሞ ገንፍሎ ሲወጣ የመገንፈል ነገር ሲታይ ሰዎች ድምፃቸውን ላውድ ያደርጋሉ። አንዳንድ ሰዎች ሲናገሩ ምን ይላሉ? ምን ሆነ ነው የጮኸው ሲል ትዕግስቴ አለቀ ይላሉ። አንዳንድ ሰዎች ምን ሆነ ነው የጮኸው ብለን ስንላቸው በቃ ይሄ ነገር እኮ መብቃት አለበት መቆም አለበት ብለው ይላሉ። እና የእግዚአብሔር ቃል የማካፍላችሁ ቃል ዘዳግም 22 በመለጠፍ እንግዲህ ትረዱኛላችሁ። ዘዳግም 22 ቁጥር 27 ላይ ያለውን የእግዚአብሔርን ቃል ነው። ሁላችሁም መጽሐፍ ቅዱሳችሁን ብትከፍቱ ደስ ይለኛል። እኔም አነባለሁ ማለት ነው። ኢየሱስ ክርስቶስ ጌታ ነው። እንደዚህ የሚል ቃል እናገኛለን። ክብር ለኢየሱስ ይሁን። ከቁጥር 23 ጀምሮ አነባለሁ። ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ
ሌላ ሰውም በከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ ሁለቱንም ወደዚያች ከተማ በር አውጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ሰውየውም የባልንጀራውን ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ውገሯቸው፣ እንዲሁም ክፉን ነገር ከመካከል ታስወግዳለህ። ነገር ግን ይላል ቁጥር 23 ላይ ቁጥር 25 ላይ ነገር ግን ሰው የታጨችውን ልጃገረድ በሜዳ ቢያገኛት በግድ አሸንፎም ቢደርስባት ያ የደረሰባት ሰው ብቻውን ይገደል። በብላቴናይቱ ላይ ግን ምንም አታድርጉ። በብላቴናይቱ ላይ ለሞት የሚያበቃ ኃጢአት ምን የለባትም። ሰው በባልንጀራው ላይ ተነስቶ እንደሚገለው ይህ ነገር ደግሞ እንደዚሁ ነውና በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮኻለችና የሚታደጋትም አልነበረምና ይላል። የመጀመሪያው ቁጥር 22 ላይ ያለው ትወገር ትገደል ሁለቱም ብሎ ይላል። ለምን ሲባል አልጮኸችምና። ሁለተኛይቱ ግን ጮኻለችና ፍርዱ ምን ይበል? ይዛባ። ፍርዱ ምን ይበል? ይቀልበስ፣ ይቀየር ይላል። እዚህ ምዕራፍ ላይ እግዚአብሔር አምላክ ሕግን ይሰጣል። ለእስራኤል አደራረጉን የሚያሳይ እግዚአብሔር ሕግን ይሰጣል። ምን አይነት ሕግ ይሰጣል? አንዲት ሴት ለአንድ ወንድ ብትታጭና ታጭታ እያለ ቢደርስባት ዝም ካለች ሁለቱም በድንጋይ ይወገሩ። አንደኛዋን ሴት ግን ስንመለከት አይ እሷ አትወገርም፣ እሷ ድንጋይ አይነሳባትም፣ እሷ እኮ መደፈሯ በግዴታ ነው እንጂ ፍትህ እኮ ጠይቃለች፣ ጮኻለች እኮ ጮኻለችና ለሷ መወገር አይገባትም፣ ለሷ መሞት አይገባትም። ሕግ ይቀየርላት፣ ፍትህ ያስፈልጋታል፣ በሰላም ሂጂ መባል ያስፈልጋታል። ለምን ሲባል ጮኻለችና። ዛሬ በምድራችን በቤተ ክርስቲያን ብዙ ነገሮቻችን ቅዱሳን ተደፍረዋል። የጸሎት ስፍራችን ተደፍሯል፣ መድረኮቻችን ተደፍረዋል፣ ፖለቲካው ተደፍሯል። ወጣቶች፣ ህፃናት፣ እናቶች፣ አባቶች፣ ባህል ራሱን የቻለ ካልቸር ራሱ በብዙ አይነት መልኩ እንዲህ አልነበርንም ብለን የምንልበት እጅ ባፋችን የሚያስጭን ጉዲ እየሰማን ያለ ነው። ድራማ በሚመስልና ጆሮ ዳባ የተባለበት ዘመን ላይ ነን ያለ ነው። አባት ልጁን ሲደፍር፣ ልጅ አባቱን ሲገል፣ እናቱን ሲገል፣ ቤተ ክርስቲያን ውስጥ ዝሙት፣ እርኩሰት ሲካሄድ፣ ዝርፊያ ሲካሄድ፣ በእግዚአብሔር ስም ህዝብ ሲሞት፣ ብዙ ነገሮች ሲከናወኑ የብዙ መደፈር ሁኔታዎችን እያየን ጩኸታችንን አላሰማንም፣ አልጮህንም። እንደሚገባ እንደተደፈረ ሰው አልጮህንም፣ ጉድ አላልንም፣ አልደነገጥንም። የምንሰማው ነገር እርም እንደሆነ እያወቅ መጮህ አቅቶናል፣ ማለት አቅቶናል። የመጀመሪያዋ አልጮኸችምና በድንጋይ ትወገር። ሁለተኛዋ ግን ጮኻለችና። አዎ በጩኸቷ ጊዜ ላይ ሰው አልደረሰላትም፣ ሰው አልነበረም። ጩኸቷን ግን የሚያይ የሰማይ አምላክ ግን ሕግን ቀየረላት። ለምን? ጮኻለችና። ዛሬ የጩኸት መንፈስ እንዲያገኛችሁ ነው ጌታ መንፈስ ቅዱስ ይህንን እንደሚሰራም ነው። የጩኸት መንፈስ ኖርማል አለመሆን፣
የምንሰማውን ነገር ጆሮቻችን አዳፕት እንዳያደርገው ጆሮ ዳባ እንዳንለው ኖርማል እንዳንሆን በቤተክርስቲያን ውስጥ የሚሆነው ነገር እንደዚህ ሰዎች ቤተክርስቲያን ውስጥ እንደዚህ አይነት ነገር ተከናወነ ሲባል ጌታ ይፈርዳል ብለው አይሉም አይጮሁም። ኖርማል አድርገውታል። ከዓለማዊ መድረክ የተለየ አላደረጉትም። እዛም ያለው ሙሉ ባንድ ነው፣ እዚህም ያለው ሙሉ ባንድ ነው። እዛም ያለው ዲም ላይት ነው፣ እዚህም ያለው ዲም ላይት ነው። አንድ አይነት የሆነ ነገር ሆኗል። በአገልጋይ ስም ብዙ ነገሮች ብዙ ነውር ነገሮች አደባባይ ላይ ሲወጡ የክርስትና ልኩ ሲጠፋ ሰዎች መጮህ አቅቷቸዋል። ኖርማል አድርገውታል። it's not normal by the way it's not normal ጩሁ በሉ ድረስልኝ በሉ። የእከሌ ልጅ እኮ እንደዚህ ሆነች ሲባል ስለ ልጆቻችን ተንበርክከን መጮህ አቅቶናል። ኖርማል አድርገናል። ሪዝን እንፈልጋለን ያንን ጀጅ ለማድረግ it's not normal that የጋብቻ በቤተ ክርስቲያን በመድረክ ላይ በዝማሬ በእግዚአብሔር ቃል የተደረጉ ጋብቻዎች በጥቂት ወራቶችና ጊዜያቶች ለፍቺ የመንግስትን መስሪያ ቤት ሲያጨናንቁ ማለት አቅቶናል። ሁለተኛ ማግባት ኖርማል ሲሆን ቤተክርስቲያን ውስጥ ማለት አቅቶናል። ደጋፊ ሆነናል። ሐሰተኛ ነቢያት እንደ አሸን ሲፈሉና በእግዚአብሔር ስም ሲደልሉ የህዝቡን የዳውን መቀነት ሲፈቱ ማለት አቅቶናል። ተደፍረናል ወገን፣ ተደፍረናል። ቤተክርስቲያኑ ዘረኝነት ሲበዛ ተደፍረናል። እንደ ተደፈረችሁ ሰዎች እንዲገባችሁ ፈልጋለሁ። ዛሬ እንደ ተደፈረ ሰው እንድትጮሁ ፈልጋለሁ። ኖርማል አይደለም መደፈር፣ ኖርማል አይደለም። ዳር ድንበር ተነክቷል ወገን፣ ቅዱሳን ዳር ድንበራችሁ ተነክቷል። የተወሰደ ነገር አለ፣ የተወሰደ ቅንነት አለ፣ የተሰረቀን ነገር አለ። ተሰርቀናል፣ ተዘርፈናል፣ ተደፍረናል። መደፈር it's not normal አይደል? ፔን አለው። ፔኑ ደግሞ ፍትህ ይፈልጋል። ፔኑ ደግሞ ፍርድ ይፈልጋል። ጩኸት አለው ፔኑ። የዓለማውያን ልጆች የክርስቲያን ልጆች ዘፈን አውጥቶ ከዓለማውያን በላይ ሆነው እግዚአብሔርን ስም ሲያሰድቡ it's not normal የእግዚአብሔር መድረክ በጆክ በኮሜዲ ነገር ሲጥለቀለቅ ስናይ it's not normal። ገንዘብ የበላይ ሆኖ ዳውን ከቤተ ክርስቲያን ስንገፈትረው ስናወጣው ፊት ለፊት እንኳን መቀመጥ ሳይችል እጅ ተጭኖ እንኳን መጸለይ ሳይችል it's not normal this ምንድነው ኖርማል ያደረገብን? ምንድነው ዝም ያሰኘን? ምንድነው ጩኸታችንን የቀማን ነገር? it's not normal። ሪዝን አትፈልጉ። ተደፍረናል። እግዚአብሔርን መፍራት ተደፍሯል። እግዚአብሔርን መታዘዝ ተደፍሯል። ሴት ጮሃለችና ፍርድ ምን ይባልላት? ይሰጣት። አዎ ስትደፈር ስትጮህ ማንም ሰው አልሰማትም። ኖርማል አድርጎታል። የሆነ ሰፈር ጩኸት አድርጎታል። ግን ጮሃለች። ዛሬ የምጮህ ጩኸት አለ ወይ? ድሮ ነበረ መዝሙር ተብሎ መዝሙር ከዓለማዊ ዘፈን እኩል ግጥሙ ጠፍቶ ሙዚቃው የሆነ ነገር ሆኖ
በየጫት ቤቱ ሰዎች መዳን ሲገባቸው ማምለጥ ሲገባቸው ልክ እንደ ዓለማዊ ሙዚቃ ሲታይ ስኖት ኖርማል። ይሄ ኖርማል አይደለም። ኖርማል አይደለም። ኖርማል ያልሆነ ነገር አለ ቤተክርስቲያን ውስጥ። ድሃው ሲበደል ኖርማል አይደለም። ኖርማል አይደለም። በእግዚአብሔር ስም ተፈውሰሃል ተብሎ መድኃኒት ጣል ተብሎ ሰዎች ሲሞቱ ላላስፈላጊ የእግዚአብሔር ስም መሰደብ ሲደርስ ኖርማል አይደለም። ኖርማል አይደለም ወገን። እንጩህ ጩሁ ይላል እግዚአብሔር። ጩሁ ጩሁ ቤተክርስቲያን በሉ። ቤተክርስቲያኑ ስላሉ የአገልግሎት ዘርፎች በሉ። ኖርማል የጩኸት አቅም እግዚአብሔር ይስጠን። የጩኸት አቅም መጮህ በእግዚአብሔር። ታስታውሳላችሁ እስራኤላውያን 430 ዓመት በግብፅ ምድር ሲኖሩ ጡብ ሲሰሩ አላስፈላጊ የሆነ የጉልበት ብዝበዛ ሲደረግባቸው ጸለዩ አይልም የእግዚአብሔር ቃል። ጫሁ በምሬት የት ነህ ብለው ጮሁ። እግዚአብሔር እንዳለ ወረድኩ አለ። ካኑ ኢማጂን እመጣላችኋለሁ አይደለም ያላቸው፣ ወረድኩ። ምናቸውን ሰምቼ? ጩኸታቸውን ሰምቼ። እግዚአብሔርን ከሰማይ ፍትህ ከሰማይ ሰላም ከሰማይ እንዲወርድ ጩኸት ያስፈልጋል። ምጥ ያስፈልጋል። ሰሜን አካባቢ ሰላም አይደለም ታውቃላችሁ። ብዙ ትውልድ በሞት አፋፍ ላይ ነው ያለው፣ በስጋት ላይ ነው ያለው። ጩኸት ያስፈልጋል። አንዱ ደልቶት ጠዋት የበላውን ምግብ ምሳ ሰዓት ላይ ደፍቶ ምሳ ሰዓት ላይ ሌላ አዲስ ምግብ ሲበላ፣ ድሃው ደግሞ የሚበላው ነገር አቶ ዳቦ ቁራሽ አቶ በእራብና በስቃይ በጎርፍ በተለያየ ነገር ልብስ አቶ ህፃናት እየተራቡ አንጀታቸው ታጥፈው ጩኸት ያስፈልጋል ወገን። ጩህ ወደ እግዚአብሔር። ተደፍረናል። እንዲህ አልነበርንም። ሰው በሩን ዘግቶ ራስ ወዳድ ሆኖ ገንዘብ እያግበሰበሰ የድሃውን መቀነት እየፈታ ፍትህን እያጓደለ ድሃውን እያስለቀሰ ራሱን ኪስና የራሱን ልጆች ሲያበላና ሲያጠጣ የድሃው ልጅ ግን ሲራብና ሲወድቅ ኖርማል አይደለም። ጩሁ እንጩህ። ግብረ ሰዶምነት ዓለምን አጥለቅልቆ በቤታችን በር ላይ መጥቶ እያንኳኳ እያያችሁ ጩሁ። ስለ ልጆቻችሁ ጩሁ። መብቷ ነው መብቱ ነው ምናምን የሚባል ነገር የለም። ጩህ። ልጅህን ሊበላ ነው ያለው። ጩይ። ጩህ ወደ እግዚአብሔር። ወደ እግዚአብሔር። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ይህንን ቃል ፖስት አድርጉልኝ። ኤርምያስ ላይ ወደ እኔ ጩህ ይላል። ወደ ማን እንጩህ? ወደ እግዚአብሔር እንጩህ። ማንም ባይሰማችሁ በጓዳችሁ የትኛውም ሰው ህመማችሁን ባይረዳ ወደ እግዚአብሔር ጩህ። ወደ እኔ ጩህ። አንተ የማታውቀውን ታላቅና ኃይለኛ ነገር ምን እላለሁ? አሳያለሁ። ለምን? አንተ የማታውቀው ብዙ ነው። ወደ እኔ ጩህ። ወደ እግዚአብሔር ስትጮህ መንፈሳዊ ዓይኖቻችሁ ይከፈታል። የማታውቁትን ሌላ የጸሎት ርዕስ ደግሞ ጌታ መንፈስ ቅዱስ ይሰጣችኋል። ሌላ ይሄም አለኝ እኮ የዚህ ላይም ጩህ ይላል። ወደ እኔ ጩህ። አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ወደ ማን እንጩህ? ወደ እግዚአብሔር እንጩህ። ፍትህ የማይጓደልበት
ሚዛኑ ማይዛነፍ ወደሱ ንጩ። ስለ ምድራችን ጉዳይ የዓለም መንግስታት መፍትሄ ሊሆኑ አይችሉም። ስለ ቤተ ክርስቲያን ጉዳይ የዓለም ነገስታት መፍትሄ ሊሆኑ አይችሉም። የአፍሪካ ህብረት አይደለም መፍትሄው፣ እግዚአብሔር ነው መፍትሄው። የተማሩ ሰዎች አይደለም መፍትሄ ለድፍረቶቻችን፣ ለተደፈርነው መደፈር እግዚአብሔር ነው መፍትሄ። ይገለብጠዋል መጥቶ ጌታ ኢየሱስ ይገለብጠዋል። ሻጩንና ነጋዴውን ከቤት ያባርራል። ቤቴ የጸሎት ቤት ነው ሲባል ቤቱ ግን ድሃን እንኳን ማስጠለያ መሆን አቅቶታል። ለዚህ ኦርቶዶክስ ቤተክርስቲያን ለዛች ቤተክርስቲያን ክብር አለኝ። ድሃ ደጇ ላይ ያድራል፣ ድሃ ደጇ ላይ ይበላል ይጠጣል፣ እግዚአብሔርን ያመሰግናል። እኛ ደጅ ላይ ግን በር ተዘግቶ ግቢዎቻችን በአጥር ታጥረው ለድሃ መጠጊያ እንኳን መሆን አቅቶታል። ቤተክርስቲያን ስግብግቦች ሆነናል፣ ስግብግቦች ሆነናል። ሩጠው ከቶክስ ሩጠው ወደ ቸርች ቢመጡ ጥበቃው አይቻልም ነው የሚለው። አስጠብቀነዋል ቤቱን። እዛ ቤት ግን በር ላይ ማደር እንኳን ይችላል፣ ግቢ ውስጥ መግባት ይችላል። ተውት ነው የሚባለው። ድሃ የዕለት ቁርሴን እንዳላጣ ጠዋት ላይ ተሳልሜ እዛው ደጅ ላይ ብቀመጥ ቁራሽ አላጣም የሚል ስንት ተስፋ ያደረገባት ቤት ናት ያቺ ቤት። እኛ ቤት ተስፋ ድሃውን መግፋት ሆኗል። እኛ ቤትማ ሰላም አንለውም። ድሃውን ልብሱ ትንሽ ቆሸሽ ካለ አንለውም፣ እንገፋዋለን፣ ቦታ እንመርጥለታለን፣ መጨረሻ ላይ ተቀመጥ እንላለን። ለካሜራዎቻችን የሚመቹ ሰዎችን መርጠን ፊት ለፊት እናስቀምጣለን። ኖርማል አይደለም ይሄ ጎበዝ። ተደፍረናል። የሰው ልጅ በክርስቶስ ኢየሱስ ደም ልክ ልታውቁት ይገባል። በጣም ተደፍረናል። ወደ እኔ ጩሁ ይላል እግዚአብሔር። ጩሁ፣ ወደ እኔ ጩሁ። ሲኤንኤን አይደለም መፍትሄው፣ ቢቢሲ አይደለም መፍትሄው። ለዚህ የዓለም የዜና አውታሮች አይደሉም መፍትሄው። ለዚህ የዓለም ፕሮፌሰሮች ውይይቶች አይደለም መፍትሄው እግዚአብሔር እጅ ነው። ወደ ማንም አትጩሁ፣ ወደ እኔ ጩሁ። ይህ ዓመት አብዝታችሁ የምትጮሁበት ዓመት ይሆንላችሁ። እንዲህ ልመርቃችሁ፣ ይህ ዓመት አብዝታችሁ የምትጮሁበት ዓመት ይሆንላችሁ፣ የምትሉበት ዓመት ይሆንላችሁ። ስላልጮኸች ድንጋይ ተወረወረባት፣ ስላልጮኸች ተገደለች። የጮኸችው ግን ማንም ባይሰማት እንኳ የሰማይ አምላክ እግዚአብሔር ስለሰማት ብቻ ፍርድ ተሰጣት፣ ፍርድ ተደረገላት። እኛ ቤት ብዙ ፍትህ ያጣ ነገር አለ። እያንዳንዳችን አሁን ብናወራው ቁስሎቻችንን አውጥተን ብናወራ እንዲህ ብለን እንላለን። ማብራራት ላይ ጎበዝ ነን። ብዙ የተደፈሩ ጉዳዮቻችን አሉ። እንጩህበት። ኖርማል አትሁኑ፣ አክሴፕት አታደርጉት። ወደ እኔ ጩህ ይላል እግዚአብሔር። አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ማንም ባይሰማ ወደ እኔ ጩህ። በጓዳ ወደ እኔ ጩህ። ስለ ልጆች ወደ እኔ ጩህ። ስለ ባለቤት ወደ እኔ ጩህ። ስለ ስራ ጉዳይ ወደ እኔ ጩህ። ሲስተሙ ድብልቅልቅ ያለበት ጌታ ሆይ ነገር እንዴት ነው ምናምን የምትሉ ሰው ወደ እኔ ጩህ። ዓለም እየጠበበች ነው ያለችው። የጌታ የኢየሱስ ክርስቶስ ማምጣት ከመቼውም ይልቅ እየቀረበ ነው ያለው። ኢየሱስ ይመጣል። ዓለም ደግሞ ውጥረት ውስጥ ነች ያለችው። የራሷን ነገር ለመዘርጋት ሲስተሟን አክሴፕት እንድናደርግ
እየደፈረችን ነው ያለችው። ኤአይ መዝሙር በእንትን እንስማ ጎበዝ። እንዴ ድፍረት እኮ ነው። አንደበቶቻችን እኮ የተሰሩት እግዚአብሔር እንድናመልከው መጽሐፍ ሲናገር እንደዚህ ይላል፣ አምላካችሁ እግዚአብሔርን ታመልኩታላችሁ እርሱም እህልና ውሃን ይባርካል ይላል። ከባርነት ወደ ነፃነት የመጣ ነው እግዚአብሔርን ለማምለክ ነው። ከዛ ኖርማል ሆኖብን ሼር ሰምተኸዋል በእንግሊዘኛ እኮ ዘመረ ኖርማል ፎቶዎቻችን ከነሱ ጋር ተደባልቋል። ምንሰራቸው ቪዲዮዎች ከነሱ ጋር ተደባልቋል። ልጆቻችን በነሱ ሊወረሱ ነው። በሉ ትላንት ለልጆቼ ቲቪ ብላችሁ ገዝታችሁ የኢትዮጵያ ፕሮግራም ይሆናል ሲያዩ የነበሩ አሁን ቲቪ አይፈልጉም። ቲቪ አይፈልጉም። አሁን ቲቪ ቁጭ ብለው እንዳንቺ ምናምን ሊያዩ አያዩ። በስልኮቻቸው ተጠምደው ሌላ ጉድ ውስጥ ይገቡልሻል። ሌላ ጉድ ውስጥ ይገባሉ። ትንሹ 10 ዓመት ልጅ የሚያወራው ነገር ኖርማል አይደለም። ጎበዝ ንቃለ ትውልዱን ጸልይ። ተደፍረናል። ነገ ደግሞ መጋቢዎቻችን ይቀሩና ከዛ ኤአይ ደግሞ ቆሞ ቃሉን ምናምን ነገር ብሎ ደግሞ በኤአይ እንሰበስባለን። ኖርማል አይደለም። መጽሐፍ ሲናገር ወንድሞች በህብረት ቢቀመጡ መልካም ነው። በዛ ደግሞ በረከትን እግዚአብሔር አዟል። ያለ ሰው ያስቀራል። ያለ ትውልድ ላይ ያስቀራል። ኔክስት ጄኔሬሽን እንዳይዋጋው ፋይት እንዳያደርገው አሁን የትውልዱን አእምሮ ሊገዛ ያለ አለ መንፈሳዊ ዓለም የሚሸት ነገር ሊገባ ነገር አይታያችሁም እንዴ? ተደፍረናል ወገን። ያጠረን ወደ ቤተ ክርስቲያን እየመጣ ነው ያለው። የስህተት ትምህርቶች እየመጡ ነው ያሉት። አሸታችሁም እንዴ? እኮ ነው የምትሉት። አስመልጡ፣ ትውልዶቻችሁን ብልጥኑ አስመልጡ። ሻጋታ ካብራ በልሳን አትናገሩ ምናምን የሚል መጥቷል አሁን አይደል እንዴ? ኧረ ተው፣ ቅንነታችሁን አትጣሉ። ቅንነታችሁን ማንም አይድፈር። ጸሎታችሁን ማንም አይድፈር። ከእግዚአብሔር ጋር ያላችሁን ነገር ማንም ሰው አይድፈር። ቃሉ እንዳለው ብቻ እመኑ። ምንም ማብራሪያ አያስፈልግም። ኢፍ ሰምባዲ ምናምን ነገር ማብራሪያ ሲሰጥ ተውት። እሱን ቃሉ ብቻ 4 ነጥብ ካለ 4 ነጥብ። ሞኝነታችሁ ይሻላችኋል። የትላንትናው ይሻላችኋል። ትላንትና በሞኝነት ጌታን የተከተላችሁት ያ ወቅት እሱ ይሻላችኋል። ተውት፣ ሌላውን ተውት። ብልጣብልጥነት የሆነ 2 ቃል የግሪክ ቃል አወቅን፣ ከዛ በኋላ የሆነ ቃል ደግሞ አንድ ምናምን የእንትን አወቅን፣ ከዛ እግዚአብሔርን የሆነ ነገር ለማድረግ እንፈልጋለን። ኧረ ተው፣ ሞኝነት ይሻላችኋል። ሞኝነታችሁ፣ ቅንነታችሁ፣ ትላንትና የነበራችሁ ነገር የጣላችሁ ሰዎች እግዚአብሔር አምላክ በጸጋው በመንፈሱ ዛሬ ማንሳት ይሆንላችሁ። ብልጥ እግዚአብሔር ላይ መሆን። ተደፍረናል። እንትን እንደሚያብራራው ተው፣ እሱ ቃሉ እንደሚያብራራው ብቻ አብራራ። ከመንፈስ ጠጡ፣ ከእግዚአብሔር መንፈስ ጠጡ። አትጠጡ ሌላውን ነገር። ሌላው ካካ ነው፣ አይጠቅምም፣ አያፋፋም፣ ነፍስን ያከሳል። ከዚህ ነገር ተጠበቁ። ወደ እኔ ጩኹ ይላል እግዚአብሔር። ወደ እኔ ጩኹ። የጩኸት መንፈስ ያገኛችሁ። ስትሄዱ መንገድ ላይ ስትራመዱ ራካቲ ካፕራሽነ ማሃዳ እንድትሉ፣ በስራ ቦታችሁ ላይ በሁሉም ስፍራ ልጆቻችሁን እያለበሳችሁ እያበላችሁ እያጠጣችሁ ትዳራችሁ ላይ የሆነ ነገር እየሰራችሁ ምናምን ነገር ኖርማል አያደርጋችሁ እግዚአብሔር። ኖርማል በቃ ሁሉ ክሬዚ ሆኑ ለእግዚአብሔር። አትቀበሉ፣ አክሴፕት አታደርጉት። እንጀራዬ ነው ምናምን አትበይ። እንጀራሽን የሚሰጥሽ እግዚአብሔር ነው። መኖሪያሽ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶች ከአንቺ በታች ናቸው ይላል ቃሉ። እንጀራዬ ነው ብዬ ኃጢአት አላበረታታም፣ አልበላም። አልበላም፣ እምቢ። ኖርማል አይደለም። ያመኛል። እኔ የገማ ነገር መብላት አልፈልግም። በቃ የሚሸት ነገር
ዓለም ነገር የሚሸት ኢየሱስ የሌለበት መንፈሱ የሌለበት ሴንስ አድርጉ። ስትገቡ የሆነ ቤት ላይ አለ ኢየሱስ ቆዩ፣ ከሌለ ውልቅ። አያስፈልግም። ጓደኛ ስትመርጡ ምረጡ። አያስፈልግም። የሆነ መንደር ላይ ስትሄዱ ወሬው ኢየሱስ ከሆነ ቆዩ፣ ሰንብቱ። ኢየሱስን ካባ አድርጎ ደግሞ ሌላ ደግሞ ወሬ ጀርባው ካለለ ውልቅ። አያስፈልግም። ነፍስ የምታከሳ ነገር አያስፈልግም። መነጠቅ አለ። ጩሁ፣ የጮኻችሁ ሂዱ። እንዲሆነብኝ ምናምን እያለ አታብራሩ ነገሩን። ውደቁ በእግዚአብሔር ፊት። የጩኸት መንፈስ ያገኛችሁ። ሃሌሉያ። ሌላው የመጀመሪያው ፖይንቴ እንደተደፈረን ማወቅ፣ ማንም ባይሰማን መጮህ። ያቺ ሴት ዘዳግም ቅድም ያነበብኩላችሁ ከዘዳግም 22 ቁጥር 27 ላይ ያለችው ሴት ተደፍራለች፣ ነገር ግን ጮሃለችና። ያቺኛዋ ደግሞ ቁጥር 25 ላይ ያለችው ተደፍራለች አልጮኸችም እና በድንጋይ ትወገር። ያልጮኸ ሰው ሞት ነው ቤቱ የሚያንኳኳው። ተቀብሎታል፣ አክሴፕት አድርጎታል ማለት ነው። ያ መደፈሩን አክሴፕት አድርጎት በቃ ቀጥሏል መንገድ ማለት ነው። ሁለተኛው ፖይንቴ እግዚአብሔር ወደ ማንም አትጩ ወደ እኔ ጩሁ ይላችኋል። እናንተ ማታውቁትን ታላቅና ኃይለኛ ነገር እግዚአብሔር ያሳያችኋል። በዘመናችሁ ሰርቶ ያሳያችኋል። መንፈሳዊ አይኖቻችሁን ይከፍታል። ሶስተኛ ፖይንቴ መዝሙር 40 ላይ ያለ ነው። በጩኸት ውስጥ መቆየት። በጩኸት ውስጥም ቆዩ። አንድ ቀን ብቻ ብላችሁ ከዛ በኋላ እንደ ሶሻል ሚዲያው መንፈስ ዝም አትበሉ። ደጋግማችሁ መቆየት። በጩኸት ውስጥ መቆየት፣ ፍርድ እስከሚመጣ መቆየት። መጽሐፍ ሲናገር እንደዚህ ይላል፣ ቆይቼ የእግዚአብሔርን ደጅ ጠናሁ። መቆየት። እርሱ ምን አለልኝ? ዘንበል አለልኝ። ሰውየው በመቆየቱ እግዚአብሔር ዘንበል አለለት። በመቆየቱ እግዚአብሔር ዘንበል አላለት። ከዛስ ከምን አወጣኝ ነው የሚለው? ከረግረግ፣ ከጭቃ ረግረግ፣ ከሰጠመበት ረግረግ። ጭቃ ታውቃላችሁ? እስከ ጉልበታችሁ ድረስ የሚገባ ነው። የገጠር ስለሚሄድ ምናምን ነገር ለአገልግሎት አውቃለሁ። እስከ ጉልበታችን ድረስ ገብቶ ጫማችን አንዳንዴ እዛው ቀርቶ ምናምን ነገር በሌላ በጭቃው ተወርሰን እንወጣ። እሱም የሰው እርዳታ መጥቶ እጃችንን አውጥቶ ጎትቶ ነው የሚያወጣ። የእግዚአብሔር እጅ መጥቶ ኩትት አድርጎ ያወጣችኋል። ቆዩ። በጩኸት ውስጥ ቆዩ። ይህ ዓመት የምትሉበት ዓመት ይሁን ለዚህ ቤት። ልጆቻችሁ የምታስለቅቁበት፣ ዳራችሁን፣ የሰዎችን ትዳር ብትሪቱን የምታስፈቱበት። ሰላም ያለው ሰላም ሚኒስተር አይደለም፣ ሰላም ያለው ክርስቶስ ጋር። እሱን ሰላም እንዲተውልን ለምድራችን ላይ ጩሁ። ያየሁት ነገር ትክክል አይደለም ጌታው፣ ይሄ እንዳንተ እንደ ቃል አይደለም። ጩሁ በሉ። ሶስተኛው ፖይንቴ በጩኸት ውስጥ መቆየት፣ መሰንበት በጩኸት ውስጥ። ዘንበል ያለ ቀን መጣው ወረድኩ ያለ ቀን፣ የዛን ቀን አቤት ፍትህ፣ አቤት ሰላም። ጸሎት አትሰለችሁ፣ ጩኸት አትሰለችሁ። የሚሰለች ትውልድ መጥቷል። ኮምፔር የሚያደርግ ጸጋን ከጸጋ ኢቭን ኮምፔር የሚያደርግ እንትና ይበልጣል ምናምን የሚል ሰጪውን የማያስመልጥ ትውልድ መጥቷል። ኖርማል አትሆነው። ጩሁ። ለምትበሉት እንጀራ ጩሁ። ደግሞ ማመስገን። ምጥ ነው ነገሩ፣ ምጥ ነው ነገሩ። የሞትና የሽረት ጉዳይ ነው። ወስናችሁ ጌታ ኢየሱስን የተቀበላችሁ ቀን የጦርነት ሜዳ ላይ መታችኋል። ቀስታችሁን ሳሉት። መንፈሳዊ ሰይፎቻችሁን አንሱ። ቃሉን አዋራ ምናምን ጠግቦ እዛ ሼልፍ ላይ የተቀመጠውን ቃል አንሱ። ኖርማል አትሁኑ። የኔ መጽሐፍ እንዲህ አይልም በሉ። እኔ ማውቀው ኢየሱስ ይሄ አይደለም በሉ። በጩኸት ውስጥ መቆየት።
የጸሎት ወረተኝነት ከእናንተ ህይወት ላይ ይነሳ። የቃል ወረተኝነት ከእናንተ ህይወት ላይ ይነሳ። የሆነ ሰሞን ኢየሱስ የሆነ ነገር ሰሞን ደግሞ መብረድ በኢየሱስም ከእናንተ ህይወት ላይ ይነሳ። በጩኸት ውስጥ መቆየት። ሰዎች ታረዱ የሚል 10 ሰዎች ታረዱ 50 ሰዎች መቶ መኪና ተገልብጦ ምናምን ሲባል ኖርማል አትሁኑ። ጩሁ። ደም ጠጪውን መንፈስ ውጉት። ጸልዩ፣ ጩሁ። ማንም አይከለክላችሁ። ጩሁ በሉ። ሮጦ የሚደርስላችሁ ነገር ይመጣል። የጮኸ ነው እናቴ፣ የጮኸ ነው ፍትህ ያገኘው። ስለ ጮኸች ነው እቺ ሴት ፍትህ ያገኘችው። ስለ ንዝነዛዋ ሲል እግዚአብሔር ምን አላት? ፈረደላት። በጩኸት ውስጥ ቆዩ። ሜላ ፈርዳኔ ካቴጋ ብራሽ ባለ ቆዩ በጩኸት ውስጥ። ይሄ ኖርማል አይደለም በሉ። ይሄ ኖርማል አይደለም። በየዓመቱ የደሙን ግብር ሲዘክር ኖርማል አታርጉት። ፖለቲካ ነው ምናምን አትበሉ። ካባው ሌላ ነው። አታሞካሹት። ምን እኮ ኑሮ ተወደደ፣ ምን ዘንድሮ መኖር ነው እንዴ? ወደ ጌታ መሄድ ይሻላል ምናምን ነገር። ዓለማውያኖች ሲያማሩ እናንተም ወደ ማማረሩ አትምጡ። ኖርማል አይደለም እሱ። ከነሱ እኩል አንደበቶቻችሁ አይከፈት። እነሱ የሚከፍቱትና አንደበት ቃል እናንተ ጋር አይኑር። እናንተ ጋር መፍትሄ አለ። ተንበርክካችሁ ተራመዱ። ተንበርክካችሁ ሩጡ። ተንበርክካችሁ አስመልጡ። ተንበርክካችሁ ተቀቡ። ተንበርክካችሁ ቅጥሩን አፍርሱ። ጠግኑ የእግዚአብሔር ቤት። ሃሌሉያ ሃሌሉያ። በጩኸት ውስጥ ባለ መዳን እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ጩሁ። እስኪ አሁን ቸርች ውስጥ ስላልሆንን ሜንሽን እያደረጋችሁ እዚህ ላሉት ማለት ነው። ከሌ ጩሂ፣ የሚቀርባችሁን ሰው ከሌ ጩሂ እያላችሁ እስኪ እንደ ጥሩምባ ነፊ ጡጡ። ምንድን ነው ከሌ ሞተ ኑ እንቅበር እንደሚባል ጡጡ። ትውልድን ሊወርስ የወጣ መንፈስ አለ። ኑ እንቅበራው የሚል እስኪ አሁን ተጻጻፉ። ጩሁ። አናቋርጥም ማንኳኳታችን። ጩሁ። እሺ ቅዱሳን፣ ጌታ ኢየሱስ ይባረክ። እግዚአብሔር ይባረክ። እንጸልይ። ፓስተር ያችን ያልከውን መዝሙር ሲቀሳል ክፈታትና ሲበመንፈስ ቅዱሳን በቃችን ማለዳችሁን ያማጭው መንፈስ ኮኔክት አድርጉ ከሆሊ ስፒሪት ጋር። ይሄ ነገር እኮ ተደፍሯል። ትላንት መዝሙር ስጽፉ የነበራችሁ ሰዎች ትላንትና መዝሙር ሲላችሁ የነበረ አሁን ግን እንደው እንትን እኔ እኮ ድሮ ምናምን የምትሉ ሰው ኖርማል አይደለም። አሁንስ ትላንት እግዚአብሔር ሲጠቀምባቸው የነበራችሁ ሰዎች ዛሬ ምናምን ወገን አስመለስ ጩሁ። ተደፍሬያለሁ በሉ። ተደፈርኩ ብሎ ኧረ ጎራው ብሎ የሀገሬ ሰው የሆነ ነገር ኧረ ተደፈርኩ ብሎ ኧረ ጎራው ይላል። ጣሊያን መጣ ሲባል እንዴ ነው ያለው። ልትወረር ነው፣ ልጆችሽ ሊወረሩ ነው። መጥቶ መንፈሱ እንትን እያለ ነው። ኖርማል አይደለም። ዛሬ ጌታ እንዲህ ብሎ ስላወራኝ ነው። እሺ እንደዚህ ማወራችሁ ኖርማል አይደለም ብሎ ቀስ ብሎ ስለተናገረኝ ነው። ስኖት ኖርማል። ወደ እኔ ጩሂ ሲለኝ እኔ ደግሞ መጥቼ ለእናንተ ወደ እርሱ ጩሁ። አብረን እንጩህ። በጓዳ አብረን እንጩህ ወገኖቼ። ብሪቱዬ አብረን እንጩህ። ብሩክ አብረን እንጩህ። የሽዬ አብረን እንጩህ። ሃኒ አብረን እንጩህ። ዳንዬ አብረን እንጩህ። ጌትሽ የአዲስ ኪዳኗ አብረን እንጩህ። ወይንዬ እያየሁሽ ነው። ወይንዬ አብረን እንጩህ። የኔ ፍቅር አብረን እንጩህ። ባህርነሽ አብረን እንጩህ። አብረን እንጩህ ወደ እግዚአብሔር አብረን እንጩህ። ልጆቻችንን እናስመልጥ፣ ትውልዱን እናስመልጥ። 66ቱ ትውልዱን በገንዘብ ሳቢያ እየወረሰብን ያለው እየወሰደብን ያለው
አብረን እንጩህ። ሰው ከክብሩ በላይ ገንዘብ እያስበለጠ ነው ያለው። ባዶ ራቁት እየወጡ ነው ያለው ሶሻል ሚዲያ ላይ የ16 የ17 ዓመት ልጆች ቲኔጀሮች። አብረን እንጩህ። ወይኔ ለወላድ የሚያስብልበት ዘመን ላይ ነን ያለነው። አብረን እንጩህ፣ እናግዛቸው። ልጅ እናቷን አልፈልግም ብላ ጎዳና ላይ ወጣች፣ እንደፈለገች እርቃኗን እያሳየች ያለን። አብረን እንጩህ ወገን፣ እንጩህ፣ ቅዱሳን እንጩህ። ኢትስ ኖት ኖርማል። ሰው ክብሩን ትቷል። ሰው የተፈጠረበትን ክብር ትቷል። የሰው ልጅ አብረን እንጩህ። ነፍሱን እያጣ ነው ያለው ሰው። ነፍሱ ለንግድ ቀርባለች። ደሙ ለንግድ ቀርቧል። የደም ኪዳን እየገባ ትውልዱን እየበላ ነው ያለው። እንጩህ። ድሮ የምናውቀው ጫት፣ ሲጋራ ምናምን ሱስ፣ መጠጥ ብቻ ነው የምናውቀው። አሁን ሌላ መጥቷል። ሌላ መጥቷል። ቴክኖሎጂ በሚመስል ነገር መጥቷል። ሌላ መጥቷል። በየዩኒቨርሲቲው በየምኑ ልቅ የሆነ ዝሙት፣ ልቅ የሆነ ርኩሰት ይደረጋል። ከዛ ደም ማለት ህፃን ልጅ ገና ያልተወለደ እንትን ያለ ደም እየተደፋ ምድራችን ላይ የልጆች ደም ገና በህይወት መኖር የሚገባቸው ልጆች ደም እየጮኸን ያለው ምድሪቱ ላይ። እንጩህ። ትኖት ኖርማል ያደረገን መንፈስ የተመታ ይሁን። እየሰማ ነው ጆሮ ዳባ እንድንል ያደረገን መንፈስ የተመታ ይሁን። እንጩህ። ልማዳቸው ነው አይባል። ዳንኪራ ቤቱ ከመቼውም ጊዜ በላይ በልጧል። ዳንኪራ ቤቱ፣ መጠጥ ቤቱ፣ ዝመቱ፣ ርኩሰቱን፣ ባዶ ራቁትነት በልጧል። የሰው ስጋ ክቡር ነው፣ ክርስቶስ የሞተለት። እና ቅዱሳን ችሎት ኖርማል እንጩህ ወገን፣ እንጩህ እህቶቼ፣ እንጩህ እናቶቼ፣ እንጩህ አባቶቼ፣ እንጩህ። ጌታ እንደዚህ ነው ሹክ ያለው። ላውድ አልሆነም ጌታ ለእኔ እንዲህ ሹክ ስላለኝ ነው የምነግራችሁ። በሱ ቶል ልክ እነግራችኋለሁ። እንጩህ። ሃሌሉያ። ይህ ዓመት የመጪው ዓመት ተንበርክካችሁ የምታስመልጡበት ዓመት ይሆንላችሁ። ይህ ዓመት ፍርድ የምትቀበሉበት ዓመት ይሆንላችሁ። ይህ ዓመት ጮኻችሁ የምታስመልጡበት ዓመት ይሆንላችሁ። ጌታ በጣም ታማኝ ስለሆነ ስለሚያምናችሁ ነው ይህንን ቃል የነገራችሁ። ታማኝ ሁኑለት። ዓመቱን ሙሉ አጀንዳችሁ ላይ ጻፉና እንጩህ በሉ። የምታገኙትን ሰው ቢሮ ላይ ራሱ እንጩህ አብረን በሉት። ቸርች ላይ እንጩህ በሉ፣ ተባባሉ። ጓደኞች እንጩህ፣ ወደ እግዚአብሔር እንጩህ ይላል ቃሉ። እንጩህ፣ ወደ እኔ ጩሁ ስለሚል ሜላካቲ ካብሪሽ ይናሃዶስ አዶናይ ኢየሱስ፣ አዶናይ ኤልሻዳይ ጌታ፣ ኤልሻዳይ ጌታ፣ ኤልሻዳይ ጌታ፣ ኤልሻዳይ ጌታ፣ ኤልሻዳይ እግዚአብሔር፣ ሁሉን ቻይ እግዚአብሔር፣ ወደ አንተ እንጩሃለን። ምንም አያቅት እግዚአብሔር፣ ወደ አንተ እንጩሃለን። ፍርድ ተዛብቷል፣ ወደ እሱ እንጩህ። ሃሌሉያ ሃሌሉያ። አላቋርጥም ማንኳኳቴ እስኪ ከፈትልኝ ደጁ፣ ጸሎቴንም እስኪ ሰማ እስኪ ዘረጋልኝ እጁን ካንደበቱ እስኪ ወጣ የበረከት ንግግር። ዝም አልልም አላቆምም መፈለጌን ከእግሩ ስር
ዳርቻ ዘሪ የምድርም ሁሉ ፈጣሪ አንተ አይደለህም ወይ? እግዚአብሔር ኤልሳዳይ ኧረ አንተ አይደለህም ወይ? እግዚአብሔር ሁሉን ቻይ አላቋርጥም ማንኳኳቴን እስኪከፈትልኝ ደጁ ጸሎቴን እስኪሰማ እስኪዘጋልኝ ዘንበል እስኪ በዙፋኑ እስኪበዛልኝ ምሕረቱ ዝም አልልም አላቆምም መፈለጌን ማየት ፊቱ እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አምናለው። አምላኬ በማደሪያው ያለው ይራራልኛል አምናለው። እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አምናለው። አምላኬ በማደሪያው ያለው ይራራልኛል አምናለው። የተስፋውን ቃል አስቦ ቢፈጽመው እስኪነሳ የምድሬን ኃጢአት በደል ይቅር ብሎ እስኪረሳ ክብሩን ዳግም እስኪመልስ በቅዱሱ ማደሪያው አላቆምም ክርክሬ እስኪነሳ ከስፍራው የሚሰማ የሚመልስ የሚምር ነው የሚራራ የሚምር ነው የሚራራ በጎነቱ እጅግ ብዙ በሞገሱ የተፈራ በሞገሱ የተፈራ ቸርነቱ ስለሌለ በምድርም ቢሆን በሰማይ በምድርም ቢሆን በሰማይ አንዲቷም ቀን አታልፍብኝ የአምላኬን ፊቱን ሳላይ የአምላኬን ፊቱን ሳላይ ኪድ ቀጥይ። ክብር ለኢየሱስ ይሁን። ኡኡ ትውልዴን፣ ኡኡ ሀገሬን፣ ኡኡ ዘመኔን፣ ኡኡ እጮሃለሁ እጮሃለሁ እጮሃለሁ። አባ አንድ ሰው ቢጸልይ ደስ ይለኛል። ኢየሱስ ጌታ ነው። በዚህ መንፈስ እስኪ እንጸልይ። በዚህ መንፈስ አንድ ሰው ይጸልይና ከዛ ደግሞ እኔ የጸሎት አቅም የማይቋረጥ የጸሎት አቅም መንፈስ ቅዱስ እንዲለቅላችሁ ጸልያለሁ። በቃ ብዬዋለሁ። ጌታን ካልከኝ ከነገርከኝ ይህንን ቃል ሹክ ካልከኝ በእውነት እግዚአብሔር የማገለግልህ እግዚአብሔር የልጅነት የአምላክ እግዚአብሔር የጩኸት ኃይል እንዲለቀቅላቸው ለምኜዋለሁ። ማለዳይ ላይ ለምኜዋለሁ። እዚህም ከመምጣቴ በፊት ለምኜዋለሁ። አባቴን እንደሚያደርግ አምናለሁኝ። ግን አሁን ግን እንጸልይ እስኪ። አንድ ሰው ቢጸልይ ደስ ይላል። የሺዬ አለሽ? የሺ ብሪቶር ሰሟን ዳኒ ሃሌሉያ ሃሌሉያ። ቀጥሉ። መንፈሱ ፎሎ አድርጉ። ቀጥሉ። ኢየሱስ ጌታ ነው። ዳኒ የጸልይ የሚመች ቦታ ካወቅ ዳኒ አይመቸውም። አገር ውስጥ ነው ያለ። ይመቻል ዳኒዬ? ፓስተር
ትንሽ ልሞክር። በጣም በመንፈስ ከነበረ መንፈስ ጋር በጣም ልቤን ይነካኝ ነበር። ጌታ ይባረክ። ጌታ አብዝቶ ይባርክሽ። በጣም በውስጤ ስቃጠል ነበርና ከትምህርቱ ጋር ጌታ መጮህ ይሁንልን። አሁንም እውነት እኔ በጌታ አሁን በቅርብ ጊዜ ነው የመጣሁት፣ ግን አንዳንድ የማይመቹ ነገሮችን አያለው። ግን ጌታ ወደ ማስተዋል የሚመልስ አምላክ ስለሆነ እነዚህ የሚጠፉ ሰዎችን የሚያስቱትን ጌታ እንዲረዳቸው፣ እንዲያግዛቸው፣ ወደ ማስተዋል እንዲመጡ ጌታ ሆይ ብዙ ጊዜ ለምናለው ጌታንና በጣም ደግሞ በዚህ ትምህርት ውስጥ የተነካ ጌታ አብዝቶ ይባርክሽ። አሁንም ጌታ ይሄ ሰማያዊ ሆነው አምላክ ሰማይና ምድርን በቃሉ ያጸና አምላክ ጌታ ሆይ ፊትህን እንፈልጋለን። አሁንም ጌታ ሆይ ኃጢአትን እንደ ነውር ሳንቆጥር የተላንበርንባቸው፣ ክፋትን እንደ ጽድቅ አድርገን እንደ ኖርማል አድርገን ያየናቸውን ጌታ ሆይ ከዚህ አይነት ልምምዶች እንድታወጣ፣ ከዚህ አንተን ከማያከብር አንተን ከማያሳይ ጽድቅ ከሌለበት ጌታ ሆይ ነፃ የሚያወጣው መንፈስ ጌታ ሆይ ወደ ማስተዋል ወደ አንተን ማምሰል መምጣት እንድንችል እንድትረዳን እንለምንሃለን። አባት አንተ ስትናገር ጌታ ሆይ ልትሰራ ልታደርግ ነውና ዛሬ በዚህ ቃል ጌታ አባት ሆይ ስለተናገርከን አባ ከልምምዶቻችን ኖርማል ከሆኑበት መውጣት የምንችልበትን መንፈስ ጌታ ሆይ ዛሬ እንዲለቀቅልን ጌታ ሆይ ስለረዳህን እናመሰግንሃለን። ጌታ ሆይ ዛሬ በዚህ ብላቴና አድርጎ ጌታ ሆይ ስለተናገርከን እናመሰግንሃለን። ጌታ ሆይ ኃጢአት ጋር መተባበርን ጽድቅን መስሎ የሚታየን ጌታ ሆይ ክፋትን ጌታ ሆይ በልባችን ላይ የተቀመጠውን ጌታ ሆይ ዛሬ ስለታጠበ ጌታ ሆይ ኖርማል የሆነብን ነገር ጌታ ሆይ ወደ ማስተዋል እንድንመጣ ስለረዳህን እናመሰግንሃለን። አንተ ስትናገር ልትሰራ ልታበረታን ስለሆነ ጌታ ሆይ በዚህ መንፈሱኝ ጌታ ሆይ ይህንን ብላቴና ተናግረ ዛሬ ወደኛ ጉባኤ የመጣችው ጌታ ሆይ እውነት እኛን ልትሰራ ልታቃናን ስለመጣህ እናመሰግንሃለን። እዚህ ያሉ ወንድሞች እህቶቼንም በዚህ ጸሎት ጌታ ሆይ ስለምታበረታቸው፣ ስለምታጽናናቸው፣ ከማይረባ ልምምዶቻችን ስለምታወጣቸው ስለምታወጣን ጌታ ሆይ እናመሰግንሃለን። ቆይታችን ሁሉ ያንተ ድምፅ ያለበት ብቻ ይሁን ጌታ ሆይ ክፉ የታሰረ ይሁን። ስለመጣው ቃል አመሰገን። እኛ ዝቅ እንላለን፣ አንተ ከፍ በል። በናዝሬቱ ኢየሱስ ስም አሜን። ረኩልኝ ፓስተርዬ፣ አብዝቶ ጌታ ይባርክሽ እህቴ። በጣም ጌታ ተናገረን እውነት ውይ በስማ ጌታ የቀረልኝ ነገር የለም። ተባረኪ። አሜን አሜን። ብሪቱ አንድ ቁጥር ጽፋለች። ብሪቱ ቀጥይ። ተባረኪ። በእውነት ድንቅ ትምህርት ነው። እኔ ወደ ስራ የነዳው ስራ ቦታ አንዳንድ ሮብ ጠዋት እገባለሁ። በጣም ድንቅ ትምህርት ነው። ጌታ በእውነት በልብሽ ላይ ያስቀመጠው በእግዚአብሔር ቤት ውስጥ የገባ እርኩሳት የሚያቃጥል ለአንጀትን የሚበላ ዘመን ላይ ነን። ትውልድን ወደ ሲኦል እየመራ ነው። እዚህ ምድር ላይ እኔ ብዙ ጊዜ አለው ጸልያለሁ። እውነት ነው። አመል ሆኖብናል፣ ደክመናል፣ ዝለናል። እያየን ሁሉ ነገር እየተቀበልን ነው። ፓስተሮች ግድ የሌሉበት ለነፍሳት የማይራሩበት ዘመን ላይ እግዚአብሔር ደግሞ ይናገራል። ተነሱ፣ ጸልዩ፣ ሳታቋርጡ ጸልዩ ብለዋል ጌታ ኢየሱስ ለሐዋርያቶች። አተኙ፣ ንቁ ብለዋል። እንግዲህ እግዚአብሔር አምላክ ዘመንሽን ይባርከው፣ ዘላለምሽ ይባረክ። ብዙ ባረክሽኝ። በማያውቀው መንገድ ምንም አላሰብኩም። እግዚአብሔር በጥፍ ይባርክሽ። አንደበትሽ እሳት ይሁን እንደ ኤርሚያስ። ጌታ ዘላለምሽን ይባርከው። በእውነት ተባርከናል። በቃሉ እንድንነቃ ደግሞ መንፈስ ቅዱስ ይርዳን።
በእሳት ውስጥ ያለፉ አባቶች ለሌላ አምላክ አንሰግድም ያሉ ሳድራቅ፣ ሚሳቅ፣ አብድኔጎ ጌታ ኢየሱስ በእሳት ውስጥ ሆኖ ያወጣቸው እግዚአብሔር ናቡከደነፆርን ያንበረከከ ዛሬም እግዚአብሔር ከኛ ጋር ነው። እግዚአብሔር ይረዳናል። ባስተማርሽው በልባችን ላይ እንዲቀር ሰምተን ደግሞ እንዲሁ እንዳንረሳ መንፈስ ቅዱስ እርዳን። እግዚአብሔርን ትንሽ ላመስግንና ባርክሻለሁ። ዘላለምሽ ይባረክ፣ ትውልድሽ ሁሉ ይባረክ። ወይኔና ተባረኪ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ እውነተኛ ቃሌ እናመሰግንሃለን። አንተ እውነተኛ ጻድቅ እግዚአብሔር ነህ። ተስፋ የማትቆርጥብን እግዚአብሔር ነህ። ጌታ ሆይ እንድንጠፋ ሳይሆን እንድንነቃ ነው የምታስተምረን። ታዝናለህ እግዚአብሔር ሆይ ጻድቃኖች ሲደክሙ ቦታችንን ለቄ ስንሄድ እግዚአብሔር ሆይ ታዝናለህ። አንተ ግን ዛሬም ሕያው ነህ። ተነሱ፣ ንቁ፣ ጮው ወደኔ እኔ ሰማቸዋለሁ ያልክ በስሜ የምትለምኑትን ሁሉ ይሰጣቸዋለሁ ያልከን ጌታ ኢየሱስ አባት ሆይ እናመሰግንሃለን። ኃጢአተኞችን የማትተወን አምላክ የምትራራልን እግዚአብሔር ሆይ ወደ ቦታችን እንድንመለስ ጌታ ሆይ በቃል ውስጥ ራሳችን እንድናይ ቃል የሕይወታችን መስታወት ነን። እግዚአብሔር ሆይ በልጅ በባሪያህ ስላስተማርከን ስላነቃህን ይሄን ፕሮግራም ጌታ ሆይ በዚህ ስለከፈትከው መንፈስ ቅዱስ የልጆች ደም በፊት እየጮኸ ስላለ የትውልዶች ደም የንጹህ ደም በአንተ ፊት እየጮኸ ስላለ ነው። እግዚአብሔር ሆይ እንድንነቃ ቅዱሳኖች በአንተ ፊት እንዲያነቡ ወደ ማደሪያ እንዲመለሱ በቃል ውስጥ እግዚአብሔር ሆይ ራሳችን እንድናይ ስላስተማርከን መንፈስ ቅዱስ በብላቴናይ ውስጥ ሆነ ስላስተማርከን እግዚአብሔር መንፈስ ቅዱስ ሆይ መንፈሳችን እንድነቃ ጌታ ሆይ ስለረዳን ስለተናገርከን ከተኛን እንድንነሳ ጌታ ሆይ ስለተናገርከን በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። እግዚአብሔር ሆይ እሁድ ብቻ ወደ ቸርች መምጣት አይበቃም። ብዙዎች አልነቁም። እግዚአብሔር ሆይ ወንጌል በእጃቸው የለም። በምንድነው ጌታ ሆይ ኢየሱስን የሚመሰክሩ ቃል በልባቸው ካልሞላ የጉልበት ጸሎት ከሌለ እግዚአብሔር ሆይ እንዴት ወጥተን እንናገራለን? በጌታ በኢየሱስ ክርስቶስም እንድትረዳን ወደ ጉያይ እንድትመልሰን እግዚአብሔር ሆይ ከጫጫታ መንደር እንድታስወጣን መንፈስ ቅዱስ በቃሊ ላይ ጌታ ሆይ ጊዜ ጌታ ሆይ ለአንተ እንድንሰጥ ጊዜያችንን ከወሬ እንድንወጣ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እያንዳንዳችን እንድታግዘን መንፈስ ቅዱስ ቃልን እንድናነበው እግዚአብሔር አባቴ ሆይ እንድንጸልይ በቃሊ ላይ ጸልየን ደግሞ ወጥተን ወንጌል እንድንሰብክ ጌታ ሆይ ለጠፉት በጎች እረኛ ላጡት ቤቲ ደክማለች ዝላለች የሰዶምና ገሞራን አሜን ብላ ተቀብላለች። እግዚአብሔር ሆይ ጌታ ሆይ እንድታነቃን በመንፈስ ቅዱስ እንድታነቃን ባለንበት ምድር ላይ የተናገርክን ቃል ኪዳንን እንድትፈጽምልን እግዚአብሔር ሆይ ኃጢአቴ ጌታ እግዚአብሔር አባቴ ሆይ ኃጢአቴ የበዛበት ሰዓት ላይ ክብሪ ጌታ ሆይ እንዲገለጥ እኔ ደካማ ኃጢአተኛ ነኝ። ታቀኛለህ። ከፊት የሚደብቅ ምንም ነገር የለኝም። ደካማ ነኝ። ነገር ግን የልቤን ጮት ሁሉ ታውቃለህ ጌታ ሆይ አባት እግዚአብሔር ሆይ ጣልቃ እንድትገባ እግዚአብሔር ሆይ ፍለፊታችን ያለው እሁድ የተዘጋጀውን የሰዶምና ገሞራ መንፈስ ቤቴ ውስጥ እግዚአብሔር አባቴ ሆይ ፕሮግራም ያዘጋጀው እንዳይሳካ አባት ሆይ ነቅተን እንጸልያለን። ሁላችን እግዚአብሔር ሆይ ለትውልድ ማሰናከያ የሆነውን መንፈስ እግዚአብሔር ሆይ እንድትገለብጠው ጌታ ኢየሱስ ክብሪ በቤቴ ውስጥ እንዲገለጥ በመስቀል ስር እግዚአብሔር ሆይ እርኩሰት እንዳይሰራ ትውልድ ወደ ሲኦል እየመራ ያለው መንፈስ እንዳይቀጥለው እግዚአብሔር ሆይ
በተሰጠን በልጅነት ስልጣን ጣልቃ እንገባለን። ለክብሬ ብለህ ጌታ ሆይ እጅን እንድትዘረጋ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ እያንዳንዳችንን እርዳን። በተናገርከው ቃል ላይ ቆመን አባት ሆይ ቦታችንን ጌታ እግዚአብሔር ሳንለቅ ጌታ ሆይ ወደ አንተ እንድንጮህ ለትውልድ አፍ እንድታደርገን እግዚአብሔር ሆይ ለጠፉት ጌታ ሆይ አባት እግዚአብሔር ሆይ ቃል እንድታደርገን በጌታ በኢየሱስ ስም ከሲኦል ደጃፍ ትውልዴን እንድትታደገው ዛሬ ቀን ላይ ራሳቸውን ሊያጠፉ የተዘጋጁትን በዚህ ምድር ላይ በዚህ ሰዓት እግዚአብሔር ሆይ ነፍሳቸው የተጨነቀች ግራ ቀኝ የጠፋባቸው ትውልዴን ወደ ሲኦል ጠላት እየገፋ ያላቸውን በመድኃኒት በመርዝ ጌታ ሆይ በመርፍ ራሳቸውን ሊገሉ በገመድ በባቡር ስር ራሳቸውን ሊጥሉ ጌታ ሆይ የተዘጋጁ ያሉትን ትውልዴን እንድትታደግ ጌታ እግዚአብሔር ሆይ የምሕረት እጅ ጣልቃ እንድትገባ ቅዱስና የተፈራ ልዑል እግዚአብሔር በጌታ በኢየሱስ ክርስቶስ ስም እኔ ለምንሃለሁ። ጌታ ሆይ እኛንም እርዳን፣ ጻድቃኖችን እርዳን፣ የወደቁትን ጌታ ሆይ እንደገና ወደ ጉያ እንድትመልሰው መንፈስ ቅዱስ የዛሉትን ጌታ ሆይ እንድታበረታ መንፈስ ቅዱስ እያንዳንዳችን እግዚአብሔር አባቴ ሆይ ከኛ የምትፈልገውን እንደ ቃሊ ጌታ እግዚአብሔር ሆይ ለአንተ እንድንኖር ለአንተ እንድንገዛ ለክብሪ ብቻ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ለጽድቅ እንድታስጨክነን መንፈስ ቅዱስ በናዝሬቱ በኢየሱስ ክርስቶስ ስም እኔ ለምንሃለሁ። ይህቴም ባርካት፣ አንደበቷን እሳት አድርገው መንፈስ ቅዱስ አንደበቷን በእሳት ንካ ጌታ እግዚአብሔር አባቴ ሆይ ጉልበቷና ቁጭምጭሚቷን እንድታጸና መንፈስ ቅዱስ እግዚአብሔር አባቴ ሆይ በየዘመናቱ አንተ ሰው አለ እግዚአብሔር አባቶ እንድታግዛት ጸጋን እንድታበዛለት በፊት ለፊቷ የቆሙትን ሊገዳደሩ የሚወጡትን ቃልህን ስለተናገርክ እግዚአብሔር ሆይ አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንክርዳድን የሚዘሩትን ከፊት ለፊቷ እንድታነሳ ጌታ መንፈስ ቅዱስ ቀድመ እንድትወጣ ጌታ ኢየሱስ በደሚ ብላቴናይን እንድትሸፍናት እግዚአብሔር ሆይ ጠላቶቿ ላይ ኃይልን እንድታስታጥቃት መንፈስ ቅዱስ ጸጋን እንድታበዛለት እግዚአብሔር ሆይ አንደበቷ እሳት እንዲሆን በጠላቶቿ ላይ ጌታ ሆይ ለሌሎች ለትውልዶች ጌታ ሆይ እግዚአብሔር አባት ሆይ እግዚአብሔር ሆይ በአንደበቷ የተናገረች ብዙ ነፍሳቶችን እግዚአብሔር ሆይ በሷ እንድታድነው መንፈስ ቅዱስ እንድታግዛት እሳት እንድታደርጋት እግዚአብሔር አባቴው ከዚህ የበለጠ ጸጋን እንድታበዛለት ለብላቴናይ ለታናሽቷ ጌታ ሆይ ልቧ ላንተ የሰጠችን ብላቴናይን በጌታ መንፈስ ቅዱስ እሳት እንድታደርጋት እኔ ለምንሃለሁ። አባት ሆይ በደሜ ሸፍናት ጌታ ኢየሱስ በደሜ ውስጥ ሸፍናት። እግዚአብሔር ሆይ እርምጃዋ በፊት ውጣ። እግዚአብሔር አባቴ ሆይ እሷን የሚያስፈልጋት ነገሮችን ጌታ እግዚአብሔር ሆይ ለብቻው ሆና ወደ አንተ የምትጮን ጸሎቷን እንድትሰማ ጌታ እግዚአብሔር ሆይ እጇ ስራ እንዲባረኩ በብዙ ትውልዶች ፊት ጌታ ሆይ ሞገስ እንድትሰጣት በናዝሬቱ በጌታ በኢየሱስ ክርስቶስ ማጸናለሁ። ፓስተርን ባርከው፣ ህይወቱን ባርከው፣ እዚህ ያሉትን ጻድቃኖችን ባርክ፣ ቅዱሳንን ባርክ። በሰማን እንድንኖር እርዳን ጌታ ሆይ ቀናችንን አሳልፈን ላንተ ሰጠን በወደድከው በአንዱ ልጅ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸለይን። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። ወዳችኋለሁ። እግዚአብሔር ይባርካችሁ። ብሪቱ እየተባረኪ እግዚአብሔር አምላክ ይባርክሽ። ቀንሽ ለምለም ፈንዲሻ ሆነሽ ዋይ እግዚአብሔር አምላክ የጠላቶችሽን ደጅ ያስወርስሽ። በመውጣት በመግባትሽ ሁሉ በደሙ ተሸፈኙ። ሃሌሉያ! ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ድሮ እንዲህ አደርግ ነበረ፣ አሁን ግን አቁሜያለሁ።
የምትሉ ሰዎች እንደገና 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 አምላክ ቤታችሁን እንደገና አምላክ ህይወታችሁን እንዲባርክ እንዲነካ እጸልይላችኋለሁ። ድሮ ህልም አይ ነበረ፣ ድሮ እኮ ጸልይ ነበረ፣ ድሮ እኮ መዝሙር እጽፍ ነበረ፣ ድሮ እኮ እንዲያደርግ ነበረ፣ በፊት እንደዚህ ነገር ነበረኝ፣ ቅን ነበርኩኝ እኮ ምን ሆኜ እንደሆነ አላውቅም ይላሉ አንዳንድ ሰዎች። ድሮ እኮ እንደዚህ አልተረጉምም ነበረ፣ ነገር ይሄ እንትኑን አላውቅም ነበረ፣ አሁን ግን እንዲህ ሆኛለሁ፣ ምን ሆኜ ነው ጌታ ሆይ ምናምን ይላሉ አንዳንድ ሰዎች። በቃ እግዚአብሔር ይሄ እንዲመለስላችሁ ጸልያለሁ፣ ይሄ እንዲመለስላችሁ ጸልያለሁ። በቃ ኢየሱስ ክርስቶስ ጌታ ነው። ጥንት ስታደርጉት የነበረ በልጅነታችሁ ወራት ስታደርጉ የነበረውን ያንን መንፈሳዊ እውነት እንድታደርጉ የእግዚአብሔር ጸጋ አባዬ ዳስልኝ፣ ትውልዴን ዳስልኝ፣ በዚህ ያሉ ቅዱሳን እንዳስልኝ አባ ንካቸው። ጌታ መንፈስ ቅዱስ ንካቸው። እንደገና መንቦልቦል፣ እንደገና እግዚአብሔር አምላክና አባቶ በመንፈስ መቀጣጠል፣ በቃል መቀጣጠል፣ ቃልህን የማንበብ እግዚአብሔር አምላክና መንፈስን የመጠማት ረሃብተኝነት በኢየሱስ ስም ይለቀቅ። እግዚአብሔር ረሃብተኛ አድርጋቸው፣ የክብር ረሃብተኛ አድርጋቸው። ጌታ ሆይ ክብርህን የማይጠግቡ አንተ ላይ ጌታ ሆይ 18 ዓመት ሞልቶኛል በቃኝ የማይሉ አድጋለሁ የማይጫወቱ ጌታ ሆይ በጌታ በኢየሱስ ስምና ስልጣን ይሄ ልብ ይገጠምላቸው፣ ይሄ ልብ ይገጠምላቸው፣ ይሄ ልብ ይገጠምላቸው። የኔ ጌታ ይህንን ልብ ግጠምላቸው። የወደቀው ነገር ይነሳ፣ የዳዊት ድንኳን ይነሳ፣ የዳዊት ድንኳን ይነሳ፣ የወደቀው ጸሎት ይነሳ፣ የወደቀው ቅድስና ይነሳ፣ የወደቀው እግዚአብሔር ሆይ ቅንነት ይነሳ፣ የወደቀው የመስጠት ጸጋ ይነሳ በጌታ በኢየሱስ ክርስቶስ ስምና ስልጣን። ሃሌሉያ። ጌታ መንፈስ ቅዱስ ዳስልኝ፣ ትውልድን ዳስልኝ፣ ወንዶች ሴቶች ባሪያዎችን ዳስልኝ። እንደገና ቀባቸው፣ እንደገና አስነሳቸው፣ እንደገና በፊት ይመላለሱ፣ እንደገና ያገልግሉ፣ እንደገና በፊት ይምጡ። ጌታ ሆይ እንደገና የቅድስና መንፈስ ያገኛቸው። እንደገና እግዚአብሔር ሆይ አንተን የሚፈሩበት ልብ ይገጠምላቸው። እንደገና ቃልህን ጌታ የሚራቡበት መንፈስ ያገኛቸው። እንደገና እግዚአብሔር አምላክና አባት ሆይ ሻካታ ካፕራዲላ ቫዲና ማሃዶስ ባላችሁበት ስፍራ ሆናችሁ እስኪ በልሳኖቻችሁ ጸልዩ። በልሳን የሚጸልይ ራሱን ያንጻል ተብሎ ተጽፏል። በጌታ በኢየሱስ ስም አንጹ ተራራችሁ። በቃ እንደገና መታነጽ ይሁን፣ እንደገና መነሳት ይሁን። እንደገና አምላክ እንደ ልቤ የሆነውን የእሴይን ልጅ ዳዊት አገኘው ተብሎ እንደተጻፈ እግዚአብሔር ዛሬ ዘመናችሁን ያገኝ። እግዚአብሔር ዛሬ ቀናችሁን፣ ወራታችሁን ያገኝ። እግዚአብሔር እድሜያችሁን፣ ጉልበታችሁን ያገኝ። እግዚአብሔር አስተሳሰባችሁን ያገኝ። እግዚአብሔር ልባችሁን ያገኝ። እግዚአብሔር ጆሮአችሁን ያገኝ። ራካቲ ጋፍራዲና ማሃዶስ ጌታ መንፈስ ቅዱስ የወደቀችውን የዳዊትን ድንኳን አነሳለሁ ያልክ እንደ ልብ ስትናገርበት የነበረውን ያንን እግዚአብሔር ሆይ የዳዊት ድንኳን እንደናፈቅከው ጌታ ሆይ በኢየሱስም የጥንቱን ጌታ ሆይ የጥንቱን ልብ እንደገና የድንጋዩን ልብ አስወጥተ ጌታ ሆይ በኢየሱስ ክርስቶስ ስምና ስልጣን ለአንተ የተገዛ ልብ እንድትገጥምላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እናቶቼን ቀባ፣ አባቶቼን ቀባ፣ ወንድም እህቶቼን ቀባ፣ ብላቴኖችን ቀባ። አባቶ በጌታ በኢየሱስ ክርስቶስ ስም የመጮህ አቅም ይለቀቅላቸው፣ የጸሎት አቅም ይለቀቅላቸው። ጌታ ሆይ የጸሎት አቅም ይለቀቅላቸው። እንደገና ጾም ጸሎት፣ እንደገና ፊትህን መፈለግ፣ እንደገና ቃልህን ማንበብ፣ እንደገና መጠማት፣ እንደገና የሆነ መንፈስ በኢየሱስ ለየት ያለው መንፈስ አንተ በምትናገረው ልክ የሚናገሩ እንጀራ እግዚአብሔር ማሰግዳቸው፣ ዳቦ ረሃብ ጥያቄ የሌለባቸው፣ ክብርህን የተጠሙ ጌታ መንፈስ ቅዱስ ኃይል የሞላባቸው ለየት ያለው መንፈስ በኢየሱስ ስም ያገኛቸው። ካሌብ ግን ይልና የተለየ መንፈስ ነበረበት። ካሌብ ግን ከሌሎቹ ይለይ ነበር። ጌታ ሆይ ለየት ያለው መንፈስ ካሌብ ሲያይ እግዚአብሔር እንደሚያይ ያያል፣ እንወርሰዋለን ይላል። ካሌብ ሲናገር እግዚአብሔር እንደሚናገረው ይናገራል። እግዚአብሔር አንተ እንደምትናገረው የሚናገሩ አንተ እንደምታዩ የሚያዩ መንፈሳዊ ጆሮቻቸው የተሳለ ትውልዶች በዚህ ይቀቡ። ጌታ ሆይ ይቀቡ በጌታ በኢየሱስ ስም። ጌታ መንፈስ ቅዱስ የክብር ረሃብተኛ አድርገን፣ የክብር ረሃብተኛ አድርገን ጌታዊ ቅድስና ረሃብተኛ አድርገን፣ አንተን የመፍራት ረሃብተኛ አድርገን፣ የቃለ ረሃብተኛ አድርገን ኖርማል አንሁን። ጌታ ሆይ አባ የቀድሞ ነገራችን ይመለስ። ጌታ ሆይ የጣልነው ነገር ይመለስ፣ ቅንነቶቻችን ይመለሱ። ጌታ ሆይ አባ መንፈስ ቅዱስ ብዙዎችን ስለምትዳስስ
ብዙዎችን ጌታ ሆይ የተወሰደባቸውን ምርኮ ስለምትመልስ የብዙዎች ትዳር ስለሚፈወስ የብዙዎች እግዚአብሔር ሆይ ህይወት ስለሚፈወስ የብዙዎች እግዚአብሔር አምላክና አባት ሆይ ልጆች ስለሚፈወሱ ጌታ መንፈስ ቅዱስ እናመሰግናለን። ከቤታቸው ላይ ክፉ ይመታ፣ ከዘመናቸው ላይ አጋንንታዊ ስልት አጋንንታዊ መንፈስ በጌታ በኢየሱስ ስም ይመታ። ድግምት በኢየሱስ ስም ይመታ። አትቀጥልም የሚለው ይመታ፣ አትቆምም የሚለው ይመታ። በጌታ በኢየሱስ ስም ይጠረግ። በህዝብ ላይ ተደንቅሮ ያለ ህዝብን የሚያስለቅስ የጨለማ ጉልበት በክርስቶስ ኢየሱስ ስም የፈረሰ ይሁን። እግዚአብሔር ስም በእነሱ ቤት ይቀደስ፣ ስም በትውልድ መካከል ይቀደስ። እግዚአብሔር ሆይ በኢየሱስ ስም በልጆቻቸው ይቀደስ። እግዚአብሔር እንባ የሆኑ ልጆች አይኑሯቸው። ጌታ ሆይ የእንባ ምክንያት የሆኑ ልጆች አይኑሯቸው። በልጆቻቸው ይባረኩ፣ በልጆቻቸው ይመስገኑ። የልጆቻቸው አእምሮ ይባረክ፣ በጌታ በኢየሱስ ስም ይባረክ። አንተን በመፍራት በኢየሱስ ስም በእግዚአብሔር ቤት ባለ ማደግ ልጆቻቸው ይደጉ። እግዚአብሔር ትዳራቸው ይባረክ። የሚሰሩት የሚወጡት የሚገቡት የሚያስቡት የተባረከ ይሁን። አባ በኢየሱስ ክርስቶስ ስምና ስልጣን የጸሎት ሪቫይቫል ምድሬ ላይ ይነሳ። እግዚአብሔር የመዝሙር አለ። በቃን መዝሙር ጌታ ሆይ፣ በቃን መጨፈር፣ በቃን መዝለል ጌታ ሆይ። አሁን የጸሎት ሪቫይቫል እግዚአብሔር የጸሎት ሪቫይቫል ማካታ ካብራዲና ማዳስ እኔ መንፈስ ቅዱስን በልሳን መናገር የጀመርኩት የት እንደሆነ ልንገራችሁ። ጥሩ ቤት ጥሩ አልጋ ላይ ምናምን ተኝቼ አይደለም። የቴሌ ስልክ መደወያ ውስጥ ተኝቼ ነው። የቴሌ ስልክ መደወያ ገና ትንሽ እያለሁ የቴሌ ስልክ መደወያ ውስጥ ሆኜ ማንም የለኝም፣ ከጎኔ የሚቆም የለም። ማላቫርዳን ቀን ላይ ቸርች ሲጸለይ ሰዎች ሲወድቁ በልሳን ሲሞሉ ምናምን ነገር እኔ ሲሄድ አልወደኩም፣ እኔ አልተነካውም። ጌታና ኩርፌ ከቸርች ወጣሁኝ። ምን አለ እኔ ብናገር ይህንን ነገር ምን አለ እኔ አፈልገኝም እንዴ ምናምን ብዬ ከቸርች ወጣሁ። ቤት የለኝም፣ ምንም ነገር የለኝም። ማንም አባከናም የለኝ፣ የሚያየኝ የለም። እናት የለኝ፣ አባት የለኝ፣ ምን የለኝ። ከዛ በኋላ የተለይ ስልክ መደወስ ካርቶን አንጥፌ ነው በቃ መተኛው። ልክ እዛችሁ ውስጥ ሆኜ ጌታ ለሊት 6 ሰዓት ላይ መጣ በልሳን ማካቲ ጋፍራዲና ማጂና ማሃዳጋስ ተሞላሁኝ። ከኔ ከምተኛበት ቦታ አካባቢ ያለ አንድ ጭፈራ ቤት ነበረ። ለሊቱ ሙሉ ነው የሚጨፈረው እዛ ቤት። ባዶ ራቁታቸውን ናቸው የሚጨፍሩት። ሀብታሞች ናቸው የሚመጡት። ሀብታሞች ስላችሁ እና ለሙዲንን ምናምን የሚጨምር ማለት ነው። በጣም ሀብታም ሰዎች ነበሩ እዛ ቦታ ላይ የሚመጡት ለሊት ላይ። ቦዲጋርዶቹ እኔን እንደ እፍ ቢሉኝ የምጠፋ አይነት ልጅ ነኝ። እንኳን አይደለም እንትን ምናምን ነገር። ከዛ በኋላ ምን እንደሆነ ታውቃላችሁ? እኔ በልሳን እዛ የሆነ እሳት መጣ፣ ሰውነቴን ወረረው። ከዛ በኋላ አንደበቴ ላይ የማላውቀው ነገር ጌታ መንፈስ ቅዱስ ሞላኝ። ይህንን ቋንቋ ቡል እያለ ከአንደበቴ መውጣት ጀመረ። መጸለይ ጀመርኩኝ። እየጮኩ መጸለይ ጀመርኩኝ። መጀመሪያ በትንሹ ነበር። ከዛ እየጮኩ የቴሌ ስልክ መደወያ ውስጥ መጸለይ ጀመርኩ። ምንም እኮ የምተኙበት አይደለችም የቴሌ ስልክ መደወያ ታውቃላችሁ። ቴሌ እንደዚህ አቁሞት በ20 ሳንቲም የምትደውሉባት ማለት ነው። እዛ ውስጥ እኮ እንደዛ መጸለይ እኮ አትችሉም እኮ። እንደዛ እኮ መተኛት እኮ አትችሉም። ቁጥጥር ብላችሁ ነው የምትተኙት፣ እንቅልፍ የሚወስዳችሁ። ግን በቃ የኔ የጣፈጠ ነበረ ጌታ ኢየሱስ ስለነበረበት። ከዛ እዛ ውስጥ ሆኜ በልሳን መጸለይ ጀመርኩኝ። እግዚአብሔር መንፈስ ቅዱስ ነካኝ፣ እኔን ዳሰሰኝ። እኔን ከዛ ምን እንዳደረገ ታውቃላችሁ? ሌሊቱን ሙሉ የተደገሰው የራቁት ጭፈራ ቤቱን እርስ በራስ አጣልቶ ፌዴራል ፖሊስ መጥቶ በአንድ ሌሊት ዘጋው። ኢየሱስ ያድናል። በአንድ ሌሊት ዘጋው። ሀብታሞች በቦዲጋርድ እንትን እያሉ መኪናቸው ውስጥ ገቡ። መኪናቸውን በጣም የሚያበራ እንኳን በቀን በሌሊት የሚያበራ ቢተኮስ ራሱ ጥይት የሚመለስ መኪኖች ነው እዛ ጋር የሚቆሙት። ያላ ታካብራ ዲነማ መንፈስ ቅዱስ መጣ ሞላኝ። ቴሌ ስልክ መደወያ ውስጥ አባቴ እኔ ይሄንን ልጥለው አልችልም። አሁን ጥሩ አልጋ ላይ ስተኛ ነጭ ምናምን ነገር ትራስ ምናምን ነገር ሳቅፍ ይሄንን ልተው አልችልም። እዛ ውስጥ የልካይ መንፈስ ነው። ምንም ላደርግ አልችልም። ይሄኛው መተው ብራይት ግሪክ ሲሉን ልሰማ አልችልም። አም ሶሪ ቱ ሴይ ዳት በቃ አልችልም። እኔ አልችልም። ያ የተለማመድኩት የልጅነቴ መንፈስ አሁንም ፈልገዋለሁ። እሱን ነው ፈልገው። አሁንም እሱን ክብር ነው ፈልገው። እኔ በልሳን ጸልያለሁ። ምን እንደማወራ አላውቅም። ሰማይ ተከፍቷል። ሃሌሉያ። ፌዴራል ፖሊስ መጣ ተጠርቶ ከኤርፖርት አልቀረ ከምን አልቀረ እየሮጡ መጡ። በመኪና ወረዱ። ከዛስ በኋላ በአንድ ሌሊት ያይራቁት ቤት ተዘጋ። ኢየሱስ ጌታ ነው። አሁን ቦታው ላይ ምንም የለም። አሁን ያለው እንትን ብቻ ነው። ጥሩ መንግስት ጥሩ ነገር ሰርቶበታል። ስሙ ይባረክ። የራቁት ቤት ነበረ። ህፃናት ጨቅላ ህፃናት ልጆች ኬት እንደሚያመጣቸው አይታወቅም። ደላሎች አሉ ህፃናት ከትምህርት ቤት እየመለመሉ የሚያመጡ ለሀብታሞች ምናምን ነገር። እንደዛ አይነት ርኩሰት የሞላበት ተጸየፉት ወደ ወገኖቼ። ያ መንፈስ ያገኛችሁ የልጅነታችሁ መንፈስ ያገኛችሁ
ሬካቲ ካብራሻና ማዳ የመንፈስ ቅዱስ እሳት ያገኛችሁ አባባ። ካገለገልኩ አይቀር ፊትህን ካሻው አይቀር ዘመኔ ላይ አንተን ስምህን ከጠራው አይቀር ህዝቤን ዳስስልኝ፣ ህዝቤን ቀባልኝ። ህዝቤን እግዚአብሔር አምላክና አባት ሆይ መንፈሳዊ ለውጥ መንፈሳዊ እግዚአብሔር ሆይ በኢየሱስ አይኖቻቸው ይከፈትልኝ አባ፣ ጆሮቻቸው ይከፈትልኝ አባ። በጌታ በኢየሱስ ስም ለምንሃለው ጌታ ሆይ የተለየው መንፈስ ካሌብ ላይ የነበረው ያ መንፈስ በኢየሱስ ክርስቶስ ስም ያገኛቸው። ጌታ መንፈስ ቅዱስ ስለሰማኸኝ አመሰግናለሁ። ክብር ምስጋና ላንተ ይሁን። ሁሉ ክብር ተጠቅልሎ ላንተ ይሁን። ጤና የሰጠኸኝ አንተ ነህ። እንዳገለግል እድልን የሰጠኸኝ አንተ ነህ። እግዚአብሔር ከአንተ ደስታ አንጻር ደስ ተሰኝተሃል። መንፈስ ቅዱስ ረክተሃል አባ። በአንተ ቶልክ ነው ወይ ያወራሁት? ጌታ መንፈስ ቅዱስ አንተ ራስህ ክብሩን ጥቅልል አድርገህ ውሰድ። የኔ አባት ስም ይባረክ። አንተ ተደሰት፣ አንተ እርካ፣ አንተ ከፍ በል። የኔ ስጋ ማንነት በኢየሱስ ስም ጸጥ ይበል። ክብሩን ሁሉ ጠቅልዬ ለአንተ ሰጣለሁ በልጅ በኢየሱስ ክርስቶስ ስም አሜን። ተባረኩ ፓስተርዬ፣ ተባረክ። እግዚአብሔር አምላክ ይባርካችሁ። በጣም ነው ወዳችሁ። ወይኔ ስላየሁሽ በጣም ደስ ብሎኛል የኔ እናት። እከሳለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። ቀጥሉ። ረሃብተኛ እግዚአብሔር ያደርጋል።